ሯታል። አይ ጋይስ እንዴት አደራችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ሰኞ ነው። በዚህ ሳምንት እንግዲህ የክላሴ የመጨረሻ ሳምንት ነው ማለት ነው እና ፋይናል ፕሮጀክት ተሰጥቶናል። ፋይናል ፕሮጀክቱን ለመስራት ወደ ክላስ እንሄዳለን። ሜሪ እናገኛታለን፣ ጓደኛ እናገኛታለን፣ አብረን እንውላለን። ፕሮጀክቱን መስራት እንጀምራለን ማለት ነው። ያለው ውሏችንን አሳያችኋለሁ። አሁን ከእንቅልፋችን 12 ሰዓት አይ ቲንክ 12 ሰዓት ነክተናል። ምክንያቱም እንዳይመሽብን እንዳይረፍድብን ነው። ይኸው 6 ሰዓት 1 ሰዓት ማለት 12 ሰዓት ነው። እንዘጋጃጅና ፏፏ እንልና እንወጣለን ማለት ነው። አሳያችኋለሁ። ይሄን ቪዲዮ ግን ሰብስክራይብ ሄዩ ጋይስ። እዚህ ጋር እንግዲህ ካሜራማናችን ሜሮን መስፍን ወይ ደግሞ ጓደኛችን ናት ማለት ነው። እንደዚህ ክላስ ውስጥ የተወሰነ ስራዎችን ሰራራን፣ ኤዲቲንግ ምናምን ሰዓት ስለደረሰ እየወጣን ነበረ። በዚህ ሰዓት ከዳሉል አካዳሚ እንግዲህ እንደዚህ ቋቀጭ እያልን ወጣን። ካሜራማናችን እንግዲህ እያወራች ነበር። በዚህ ሰዓት ምን እያወራች እንደነበረ አላውቅም። ሊፍቱ እምቢ አለን። ከዛ ሌላ ሊፍት ብንቀይርስ ብለን እየተነጋገርን ነበር ማለት ነው። እዚህ ላይ ከፍቼ ልገባ ስል እምቢ አለኝ። ገና ላይ ነው መሰለኝ ያለው፣ ኦሬዲ እምቢ አለኝ። ታች ነው መሰለኝ ያለው። ከዛ እንግዲህ እንደዚህ ወጣንላችኋለሁ። ወይኔ ቮይስ ኦቨር መስራት ግን እዚህ ጋር ያጋጠመኝ አንድ ነገር ልንገራችሁ። ይዙ ጋር ማለት ነው እቺ አበባ ሾፕ አየዋት። ከዛ ሲያምር ከዛ ቀረስኩኝ። ምን ችግር አለ? ሃይ ጋይስ ከክላስ ወጥተናል። ወደ ቤት እየሄድን ነው። ቪዲዮ አልሰራንም። ቪዲዮ አልሰራንም ምክንያቱም ሜሮን ተርባለች፣ ቸግሯታል፣ ተርባለች። በዛ ምክንያት እንግዲህ ወጥተን ወደ ቤት ደከመን ማለት በቃ እንሰራለን። እስከዛ ችግር የለም ፕሮጀክት እንሰራለን ብለን ነበር። አልተሳካልንም። ችግር የለም ነገ እንሰራለን እንትን እንላለን። ችግር የለም ለሮብ ተዘጋጅተን እንመጣለን። ሮብ በደንብ እንሰራለን። ዘን ምንድነው ሜክሲኮ ስፖርት ያለ አትጂ ማረም በይ ወርሽም ትጂ እንዴት አመጣ ይወጣል። አሪፍ ነው። ወላና የፎቁ ወደታች አሉ ወርቃ ማለት አልችልም ከብደኛል። ምክንያቱም አልጣፈጠኝም። ከባድ ነው። መሬቱ ከባድ ነው ግን ኖርማል ነው። የማሽን ስራ ኃይለኛ ነው። በጣም ልቀት ነው የሚያደርግሽ አሁን አይደለ? እዚህ በኋላ በቃ ወሬ ሁላ ተቀይሮ ማለት ነው። ለቲቪ ነው እንደፍኛ አጭ አንድ ወሬ ሁላ ተቀይሮ አንድ ደጋ እዚህ ቻው በስታው ስለሆነ ዋው ሊያስፈልግ ይችላል። አሪፍ ሄይ ጋይስ እንዴት አደራችሁ? ይህ ሁለተኛ ቀን ወይ ደግሞ ማክሰኞ ነው ማለት ነው። ቪዲዮ አንድ ላይ ሰኞና ማክሰኞ ስለሆነ ማለት ነው ብሎጉን ቆርጬ እንትን እያደረኩላችሁ ያለሁት። ይህ ማክሰኞ ጠዋት ነው። እንዴት አደራችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ክላስ የለንም። ኦልሬዲ ትናንት አለን። አንዳንድ ቀን እያለፈ ነው ማለት ነው። ሰኞ፣ ሮብና ሀርብ ነው። ዛሬ ማክሰኞ ቤት ነው የምውለው። ቤት ስውል ልሰራቸው ከምችላቸው አንዱ ስራ እንግዲህ ልብስ ማጠብ ነው። ኦልሬዲ አንዳንድ የቤተክርስቲያን የሚሆኑኝን ነጫጭ ልብሶችን መርጬ እነሱን አጥባቸዋለሁ ማለት ነው። አሳያችኋለሁ። መጀመሪያ ግን የማደርገው ፀጉሬን ላስተካክል። እንደዚህ ከሙል ፀጉሬን ላበጥረውና አስይዤው ከዛ በኋላ እናያለን ማለት ነው።
ሃይ ጋይስ ልብሳችንን እንግዲህ እንደምታዩት እዚህ ጋር ታጥበዋሉ ማለት ነው። ጊዜው ሰኔ ሆኖ ልብስ አጥባችሁ ዝናብ እንደዚህ ሲወጣላችሁ ማለት ነው የሆነ እድለኛ የሆናችሁ ምናምን ወይ ደግሞ የሆነ በቃ ምን ልበላችሁ የሆነ ዓለም ወደ እናንተ ያደላችሁ ወይ ደግሞ እናንተ የሆነ ነገር እየተደረገ አይመስላችሁ? እኔ ይመስለኛል ፀሐዩ አብላ ወጣለች። አሁን ነው የሚደርቀው፣ አሁን በደቂቃ ማለት ነው። እና አሁን የሆነ ነገር ልነግራችሁ አስቤ ነበር ነው የሆነ ጊዜ ማለት ነው ልብስ አጠብኩና ትዕግስትን ማለት ነው ማለት እንዴት ትዕግስት እንዳስተማረኝ ነው የምነግራችሁ ማለት ነው። አስተማረኝ ግን እንዴት እንደሆነ አላውቅም። ግን እናንተ ወስኑት። ልብስ አጠብኩኝ፣ ግማሹን በእጄ አጠብኩኝ፣ ግማሹን ደግሞ ማሽን ከተትኩኝ ማለት ነው ሲበዛ። ከዛ ይሄን በእጄ አጠብኩትን እዚህ አምጥቼ አሰጠሁት። ከዛ ማሽን ውስጥ ያለው ደግሞ ማሽን ውስጥ አለ እንግዲህ ማለት ነው። ስመለስ በቃ እንትን ብሏል፣ ጨርሷል። ላውጣው ስል ደግሞ ሶክ ድኗል ወይ ደግሞ በስበስ ብሏል፣ አላደረቀም ምናምን ማለት ነው። ከዛ እሺ በቃ ችግር የለውም ላይ ወስጄ ላስጣልኩና አምጥቼ እዚህ ጋር አሰጠው ማለት ነው። እዚህ ጋር አሰጠውላችሁ ዘንድ ተመልሼ ሄድኩኝና ወደ ማታ ስመጣ ሌሎቹ አልወረዱም። በእጅ ያጠብኳቸው ደርቀዋል ምናምን። ከዛ ታች የነበሩት ደግሞ እንዳለ ማለት ነው ተለይቶ ማለት ነው ተለይቶ እነሱ ብቻ መሬት ላይ ዝፍ ብሎ ማለት ነው ሲሚንቶ ይሄን ማለት ነው ቆሻሻው ይሄን በቃ ጣርጎ ሁሉም ሞሉ ያመስለው መሬት ላይ እንዳለ ተፈርፏል ማለት ነው። ከዛ እሺ እንግዲህ አልኩና ምንም አላልኩም። ምን እላለሁ ሰበሰብኳቸውና ይዤ ወረድኩኝ ወደ ታች ማለት ነው። ሄድኩኝ አጠብኳቸው። ካደረ ደግሞ እንደዛ ሆኖ ይበላሻል ወልዲ አይደለ? አጠብኩኝ። ከዛ በዛው ለሊት አጥቻ ሰጠኝ። በቃ ይሰጥ ብዬ ማለት ነው። ንፋሱ ቢያንስ ያድርቋል ብዬ ማለት ነው። አሰጠውና ከዛ ጠዋት ስመጣ አሁንም መሬት ላይ ነው። ወይ ስሜቱ እግዚአብሔር በኢየሱስ አሁንም እንዳለ መሬት ላይ ናት እንዳለ ማለት ነው። ከዛ ጸጉሬ ነው። ከዛ ሰበሰብኩና ይዤ እርቅም አድርጌ የሆነ ቦታ በቃ ቁጭ አደረኩት። ቁጭ አድርጌ ልብሱ በቃ አሁን ራሱ ወደ ልብሱ አልተመለሰም። እግዚአብሔር ቁጭ አድርጌ ቀስ ብዬ የተመቸኝ ቀን አጠብኩት። ይሄ ነው ታሪኩና እንደዛ ነው እላችኋለሁ። አንዳንድ ነገሮች አንዳንድ ጊዜ በቃ ትዕግስት ነው የሚያስተምራችሁ። ትዕግስት እኔ ደግሞ ማለት ነው ትዕግስተኛ አይደለሁም፣ ብዙም ትዕግስተኛ አይደለሁም። እኔ እቺና እንደዚህ የምታየኝ እኔ ትልቋ እኔ ትዕግስተኛ ነኝ። በቃ የሆነ ነገር አስተውላለሁ ምናምን ለመተው ሞክራለሁ። ግን እኔ ውስጥ ያለችው ትንሽዬዋ እኔ ትዕግስተኛ አይደለችም። ግራ እንደተጋቡ ደግሞ ትንሽዋ እኔ ትልቋ እኔ ምናምን እያልኩ ሳወራ ማለት ነው። ኖርማል እኮ ነው። አሁን ሰው እንደዚህ የምታዩት ትልቁ እሱ አለ አይደለ? አዳልት ሆኖ ማለት ነው። ግን ትንሹ ደግሞ ውስጡ አለ። አሁን ለምሳሌ መጫወት የሚፈልግ አንዳንዴ መዝለል የሚፈልግ አንዳንዴ መሳቅ አንዳንዴ ዝም ብሎ መሬት ላይ ራሱ መንከባለል የሚፈልግ በዋ መንበራጨቅ የሚፈልግ የሆነ ነገር ራሱ በቃ እያወቃችሁ ራሱ ማጥፋት ፈልጋችሁ ተጣቁ። እሷን ትንሹ እናንተ ነው እና እሷን ትንሿን እራሳችሁንም ተንከባከቡ በዛው። አንዳንዴ እሷ የፈለገችውንም ትንሿ እናንተ የፈለገውን ነገር ማድረግ ኖርማል ነው። በነገራችን ላይ አሁን ትልቅ ሰው በቃ ሸም ይዟል። እንዴት ነው እንደዚህ ማድረግ ነው? ትልቅ ሰው አይደለም እንዴ? እናንተ ውስጥ እኮ እናንተ ትንሽ አለች። ሞቲቬሽናል ስፒከር ነው ያነቃቃዋችሁ ነው እንዴ? አላቅም ግን እግዚአብሔር ነው ሁሉም ሰው ትንሹና ትልቁ አለው ማለት በቃ ውስጣችሁ የሆነ መደሰት የሚፈልግ መጫወት የሚፈልግ አንዳንዴ ደግሞ እንደ ጻል ቁጭ ብሎ ማልቀስ የሚፈልግ እናንተ አለ አይደለ? እሱ አፕላይ ማድረግ ነው። ማልቀስ ከፈለጋችሁ ማልቀስ፣ አሁን ለምሳሌ መጨፈር ከፈለጋችሁ መደነስ፣ መጨፈር እንደፈለጋችሁ ፈታ ማለት። ትንሹ እናንተን ተንከባከቡት፣ ወደዱት ለማለት ነው። ልብሴን በዛው እየደረቀልኝ ነው። ፀሐዩ በስመ አብ እንዴት ደስ እንደሚለኝ በቃ እኔ ራሱ እያንጸባረቅኩ ነው አይደለ? ፀሐዩ አንደኛ ነው። እግዚአብሔር ወድጄዋለሁ። ወይኔ ስልኬ እንዳይርቅብኝ እና ደግሞ ቪውን ላሳያችሁ። ይሄን ከዚህ ወረታች አያምርም? በኢየሱስ እንዳልሄድባችሁ ነው ስልኬ እንዳትሄድብኝ እንጂ ቪው እውነቱን ለመናገር አንደኛ ነው እላችኋለሁ። በኋላ ደግሞ ተመልሰን መተን እንወስድና እናጣጥፈዋለን።
የዛሬ ውሎዬ በዚህ ያለቀ ነው። 6 ሰዓት እየሆነ ነው ማለት ነው ውዶቼ። እባካችሁ አሁንም ደግሜ አንድ ነገር ልንገራችሁ። እሱ ምንድነው? ሰብስክራይብ አድርጉ። ባይ። ቪዲዮዬን እስከ መጨረሻ ስላያችሁልኝ አመሰግናለሁ። እንደ ሀሳብ እዚህ ብሎግ ላይ ይሄን ብጨምሪ ይሄን ብቀንሽ እንደ እህት እንደ ወንድም የምትሉኝ ነገር ካለ ሀሳባችሁን እቀበላለሁ። ማስቀመጣችሁን እንዳትረሱ። እኔም ደግሞ በተቻለኝ አቅም በየቀኑ የተሻለና ጥሩ ነገር ለእናንተ ለማምጣት እሞክራለሁ ማለት ነው። ወዳችኋለሁ። መልካም ጊዜ ይሆንላችሁ። ባይ